ገዳም አይሁዳውያን ምንድነው የሚያደርጉት? ከውጭ አውጥተው ይጥሉታል። ምክንያቱም ምንም አይጠቅምም ታይም ካለለ እና እናንተ ጫው ናችሁ እያላችሁ ፒውር ጫው ናችሁ እና አትመሳሰሉ ከምድር ጋር አትመሳሰሉ። እዚህ ሀገር ከዚህ ምድር ላይ ከምትመሰረቱ ሰዎች ጋር እናንተ ፒውር ጫው ናችሁ። ጫው ጣዕምነቱን ካጣ ወደ ውጭ ይጣላል እያላችሁ የአይሁድን ምሳሌ እየነገራችሁ እና አትመሳሰሉ እናንተ ከነዛ ጫው ናችሁ ያ እና ማርቆስ ወንጌል ምዕራፍ 9 ላይ እንደዚህ የሚል ቃል አለ። በዚህ ጫው በእሳት ይፈተናል ካለ በኋላ እንደዚህ ነው ጫው ይኑራችሁ ይላል። ጫው ይኑራችሁ ይላል። ጫውነታችሁን ይላል መቼም እንዳታጡ ይላችኋል። በቃ መዝሙር ጣዕም መስጠታችሁን ሰዎችን ወደዚህ መጋበዛችሁን ሰዎችን ወደ ክርስቶስ ሕይወት መጋበዛችሁ በፍጹም እናንተ ጣዕማችሁን እንዳታጡ ጣዕማችሁ ነው የእናንተ ቫሉ ጣዕማችሁ እናንተ እዚህ ምድር ላይ መኖራችሁን የሚያስታውቀው። ምክንያቱም አለበለዚያ ድንጋይ ናችሁ። ጫው ጫዋነት ከሌለው ድንጋይ። ስለዚህ ጫውነታችሁን እንዳታጡ አትመሳሰሉ። ጎልታችሁ ታዩ። አትመሳሰሉ ሲል ገዳም ግቡ አይደለም፣ ጎልታችሁ ታዩ ነው። ምግብ ውስጥ ጫው አነሰ ነው የሚባለው እንጂ የሆነ ነገር ሳምቲንግ ሌላ ነገር ምግቡ ሽንኩርት የለም ዘይት ምናምን አይባል። ጫውነታችሁ ጎልቶ ይውጣ፣ ቴስት ይስጥ እያለ ገዳም ግቡ ተሸሸጉና ከሰዎች ተለይታችሁ ኑ አይደለም ኢየሱስ እያለ ጎልታችሁ ታዩ። ምግቡ ይጣፍጣል እንድል አድርጉ። ሰዎች ውሃን ይፈልጉ። ሰዎች እናንተን አይቶ ጌታን ይቀበሉ። ቴስታችሁ ይታይ፣ ጎልታችሁ ታዩ። ጫዋነታችሁ እንዳታጡ ያለ